ወርካሌን እንዲሁ ዱልበን ለማየት ስለመጣችሁ እግዚአብሔር እናንተን ይባርካችሁ። መንግስት ለኛ ስላሰበ ዙፋኑ ይጽና። ስለዚህ በፀሐይ በአቧራ በድካም በላብ ስለመጣችሁ እኛን ስላያችሁ ሕፃናት ልጆች እናንተን ለማየት ብቻ ነው የመጡ። ከክልልም ሆነ ከዞን ከቀበሌ ከየትም አቅጣጫ ስለመጣችሁ እግዚአብሔር እናንተን ይባርካል። እንግዲህ ዛሬ የኛ አመጣጥ መንገዱ ምን ደረጃ ላይ ነው የተደረሰው፣ እንዴት ያልቃል፣ መቼ ነው የምትጨርሱት በሚል ከአማካሪዎች ጋር ስራውን እየሰራ ካለ ኮንትራክተር ጋር በቢሮ ደረጃ ውይይት አድርገናል። ያንን ደግሞ በቃሉ መሰረት እየሰራ ነው ወይስ አይደለም የሚለውን መሬት ያለውን ስራ በተጨባጭ አይተን አስተያየት ሰጥተን ለመመለስ ነበር የኛ አመጣጣችን ዋና። አግባቡ በመስራት ዛሬ ላይ ጠጋ ያልንበት ሁኔታ አለ። በጣም ኮንትራክተሩን በጣም ነው የምናመሰግነው። ጊዜውን አሁን በሌለ ነዳጅ ከአካባቢ አንዴ ኮንሶ፣ አንዴ ቡርጂ፣ አንዴ ነጋ እየደወለ እየተጨናነቀ በሌለ ሀብት ነው ይሄንን እየሰራ ያለው። ስለዚህ እንደ ኮሬ ዞን መንግስት በጣም ትልቅ አክብሮት አለ።